السلام عليكم ورحمة الله تعالى وبركاته. زاري من الجنيو مدينة المنورة نو نبياتنا صلى الله عليه وسلم هاجر أهونني يالله بت بوتا مزرعة سلمان الفارسي يا سلمان الفارسي مزرعة لين من الجنيو مالتنا وأي إرشا بوتا عند مالتنا يزين تاريخ باتشرونا لن سلمان الفارس بلو مالت بزو أينة هايمانوتي هذا سو نبر ساعات عملكوال كريستيان هونوال مسيحي هونو كريستيان هونوال يهودي هونوال كزامنو نبينا عليه الصلاة والسلام ياغينيو مالتنا شام لاي بنبربت غيزي عند النبي تاغينياله السوغار هيد كريستيان قيس غار ياله السوغار هيدنا እሱ ተከከለኛው መንገድ ይመራሃል ሶስት ምልክት አለው ሰደቃን አይቀበልም ሀዲያን ስጦታን ይቀበላል እና ጀርባው ላይ ደግሞ የነብይነት ምልክት አለው ብለውት ወደ መዲና መጣ ማለት ነው እዚህ ከመጣ በኋላ ወደ አንድ ይሁዲ ተሸጠና እዚህ ላይ ነበር ማለት ነው ነብዩ አለይሂ ሰላቱ ወሰለም ነብይናቸው በተባሉ ጊዜ ወስዶ ሰደቃ ሲሰጣቸው ለሌሎች ሰጣው እሳቸው አልበሉም ነበር አንድ ምልክትን አገኘ ሁለተኛ ምልክት ምን ነበር ሁለተኛው ምልክት ሀዲያ ነው ሰደቃ ስትበላ አላየሁም ብሎ ሀዲያ ሲወስድላቸው ከሀዲያው እሳቸውን በሉ ስጦታ ማለት ነው እሳቸውን በሉ ሌሎችንም አበሉ ማለት ነው አንዴ በጣም ሊያይፈልጉ ከጀርባቸው ነብዩ አለይሂ ሰላቱ ወሰለም የሞተ ሰው እየሸኙ ባለበት ሰዓት ላያቸው በጣም ሲፈታተናቸው በጀርባ በኩል ይሄዳል እሳቸውም ገባቸውና ገልጠው አሳዩት ማለት ነው አቅፏቸው አለቀሰ ከዛም ነፃ እንዲያወጡት ነብዩን አለይሂ ሰላቱ ወሰለም ጠየቃቸው ማለት ነው ነፃ ለማውጣት እዚህ ያለውን ይሁዲ በጠየቁት ጊዜ ነብዩን አለይሂ ሰላቱ ወሰለም ነፃ እንዲያወጣው ሲጠይቁት 300 የተምር ዛፎችን መትከል አለብህ አላቸው ማለት ነው እነዛን 300 ተምሮች ደግሞ እንዲተክል ማን አገዙት ነብዩ አለይሂ ሰላቱ ወሰለም አገዙት ማለት ነው መጣው ነብዩ አለይሂ ሰላቱ ወሰለም የተከሏቸው ተምሮች ሁሉም ነብዩ ብቻ የተከሏቸው አፈሩ ማለት ነው እነዚህ ምታዩአቸው ሁሉም ነብያችን አለይሂ ሰላቱ ወሰለም የተከሏቸው የተምር ዛፎች ናቸው ማለት ነው ሁሉም እዚህ ምታዩአቸው ነብያችን ሰለላሁ ዐለይሂ ወሰለም ተክለዋቸው በእጃቸው ተክለዋቸው ያፈሩ ተምሮች ናቸው ማለት ነው የሚገኘው መዲናት አልሙነወራ መዝራዓት ሰልማን አልፋሪሲ ነው እዚህ ጋር የተከሉበት ውሃ አለ ሙዕጂዛ ነው ትልቅ ሙዕጂዛ ነው ነብዩ አለይሂ ሰላቱ ወሰለም በጣም ትልቅ ሙዕጂዛ ነው እዚህ የሳቸው ብቻ አድጎ የሌላው ሳያድግ መቅረቱ ትልቅ ሙዕጂዛ ነበር ማለት ነው በዛ ሰዓት ነፃ ሆነ ሰልማን አልፋሪሲ በእስልምና ላይ ትልቅ ነገር አደረገ ማለት ነው ሱብሃንአላህ በዚህ ውሃ ነበር ነብዩ አለይሂ ሰላቱ ወሰለም በዚህ ውሃ ነበር የተከሉት ይሄንን ሁሉ ዛፍ ማለት ነው